السلام عليكم ورحمة الله وبركاته وديت تكبراتشو يلي بيت السبوش سلام بيالو ዛሬ በአዲስ ነገር መጥቻለሁ። ይቺ የዶላር ምልክቷ ተነስታብናለች። ዩቲዩብ ስቱዲዮ ስንገባ እንደምታዩት በዚህ መልኩ ነው የመጣው። እንግዲህ ዩቲዩብ ስቱዲዮ በዚህኛይቱ ጀዋል ስለሌለኝ ነው ፎቶ አንስቼ አሁን እንደዚህ ማሳያችሁ። ውድ ቤተሰቦቻችን ያው እንደምትረዱኝ ተስፋ አደርጋለሁ። እንግዲህ እንደምታዩት የዶላር ምልክቷ እዚህ ጋር የለችም። ከቪው ለጥቆ እዚህ ጋር ቁጭ ትል ነበር። ይቺ እንኳን አረንጓዴዋ እንደው ባትነሳ ደስ ትል ነበር መልኳ አረንጓዴ ሆና። እሺ እና ይህ ሞኔታይዝ የተነሳው እንግዲህ ባጭሩ ይቺ ዶላር ምልክቷ የተነሳችው ሞኔታይዝ አልኩኝ፣ ይቅርታ፣ ምንም ችግር የለውም። አዳዲስ ነገር እየጨመሩ ስለሆነ ነው። ውድ ቤተሰቦቻችን ይሄን ሹክል በላችሁ ብዬ ነው። ያላያችሁ ልጆችም ያው እንግዲህ በዛው አጋጣሚ እንዳደነግጡ ነው። አዳዲስ ነገር እየመጣ ስለሆነ ነው። ውድ ቤተሰቦች 2026 አልቆ ወደ 27 እየገባን ስለሆነ አዳዲስ ነገር እያመጡ ነው። ሁለተኛው የቪው ቪዲዮ የሚለውን ነክተን ዩቲዩብ ስቱዲዮ ስንገባ ጆይን የምትለው ለምሳሌ እዚህ ጋር እስቲ ለምሳሌ ጆይን ማን አለ መሰላችሁ? እዚህ ጋር ጀማል ለምሳሌ እዚህ ጋር ጆይን አለው። እሱም እኔ ጆይን የሚለውን እንትን አላልኩም። ያው ይህ የገቢ ምንጭ ወይንም ደግሞ ቢዝነስ ለሚሰሩ ሰዎች የዶላር ማሻሻያ ተደርጓል የሚል ነው ሜሴጅ የመጣው። ውድ ቤተሰቦቻችን ሁለተኛው ለወደፊት የቤት ስራ የመጣው በጣም የግድ ያንን ታላደረግን ሞኔታይዛችን እንደሚነሳ ነው እንግዲህ ሜሴጅ የመጣው ከ30 በኋላ ማለት ነው። ዛሬ 26 ነው። ሜሴጅ ያልመጣላችሁ ይመጣላችኋል። ታልመጣም መጠበቅ ነው እስከሚመጣ ማለት ነው። ውድ ቤተሰቦቻችን እሱን በቀጣይ ቪዲዮ ነው የምሰራላችሁ። ያው ብዙ አገራት የተካተቱ አሉ። ያው አላግባብ የግብር እንዳይቆርጠን ነው፣ ሌላ ነገር የለውም። የምንሰራው ዶላር አላግባብ የት አገር እንደምንኖር ብዙ ነገሮችን አካቶ እንደሚመጣ ነው ሜሴጅ ያነበብኩት። እሱን ቪዲዮ በቀጣይ የምሰራላችሁ ነው የሚሆነው። ይህ እንግዲህ እንደምታዩት ዩቲዩብ የክሮም ገብቼ ነው አሁን እንደዚህ ማሳያችሁ። እንግዲህ የዶላር ምልክቷ እንደምታዩት የዳሽ ምልክት ሆናለች። በዚህ የዶላር ምልክት አረንጓዴ ሆና ቁጭ ትል ነበር በፊት። አሁን ድምጧ ጠፍቷል ማለት ነው። በሰላም ይመልሳት፣ ምንም ማድረግ አይቻልም። እንግዲህ እዚህ ጋር እንደምታዩት አሁን አዲስ ትንሽ ቆየት ብሏል። ግን በዚህ አዲስ ቪዲዮ የምለቁ ልጆች ርዕስ ወይንም ደግሞ የታምኔል ብዙ እይታ ውድድር ወይንም ማንኛው ታምኔል ወይም ርዕስ ተፈለጋችሁ 3 አይነት አማራጭ ያመጣል። ያው ይሄንን ታውቁታላችሁ ብዬ አስባለሁ። ቆየት ብሏ ተመጣ። በዚህ መልኩ ነው ውድ ቤተሰቦቻችን። በቀጣይ ቪዲዮ በተስፋ ጠብቁኝ። አዲስ ነገር እየተጨማመረ ስለሆነ የምደነግጡት ወይም አሳሳቢ ነገር የለም ልላችሁ ፈልጌ ነው። የዶላር ምልክቷ እንግዲህ በሰላም ትመለሳለች የሚል ነው። ውድ ቤተሰቦቻችን እንግዲህ እቺ ትመለሳለች። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሰላም